ለአባቶች ቀን ሳይሆን ስለ አባቶች ተጽፎ ውዝግብ ስላስነሳው የቦቄ ግጥም እናውራ። በረከት ገበሬዋ ናት ሉሲፈር የሚለውን ቃል እሱ ፉትኖት ላይ ያስገባውን ሳታበራራ አንብባ ለዚህ ምክንያት የሆነችው እና ከዛ በፊት ግን የሚያስገርመኝን ነገር ልንገራችሁ። እዚህ መጽሐፍ ላይ መግቢያው ላይ ቦቄ ኢትዮጵያ የጸሐፊና የአንባቢ ሀገር አይደለችም የተናጋሪና የአድማጭ እንጂ ብሎ ነበረ። ያንን ነው በረከት ፕሩፍ ያደረገችለት። መጽሐፉ የወጣው 2009 ክረምት ላይ። ይሄ ነገር ደግሞ እንደዚህ መነጋገሪያ የሆነው ከ5 ዓመት በኋላ 2014 ምናምን አካባቢ ይመስለኛል። እና ሰው እንዳለውም ኢትዮጵያ አንባቢና የጸሐፊ ሀገር አለመሆኗን ፕሩፍ እንዲሆን ምክንያት ሆናለች ማለት ነው። ከዛ ውጭ ግን በጣም እጅግ በጣም ጥልቅ የሆነ ግጥም ነው። ኢትዮጵያ ውስጥ ስለ አባት ከተጻፉ ግጥሞች መሃል የበእውቀቱ ከዛ ቀጥሎ ደግሞ የገብረ ክርስቶስ ግጥም ለእኔ አንደኞች ናቸው። ቦቄ ደግሞ የሉሲፈር አለ አላለ የሚለው ነገር የሚያሳስበው አይነት ሰውም አይደለም። የዱር በግ የዱር ፍየል ከእባብ ጋር የሚደንስ ከእርግብ ጋር የሚታደም ብሎ ራሴን በራሴ የሚለው ግጥሙ ላይ ገልጾታል። እና ደግሞ ሰው ብቻ አይደለም ከአፈር ወጥተህ ለአፈር መልአክ ነህ ሉሲፈር ሲል ሉሲፈር የአጥቢያ ኮከብ ማለትም ነው ብሎ ከስር ማስታወሻ ያስቀምጦ ነበር። ሰው እንዲያዝለት የፈለገው የአጥቢያ ኮከብ ከሚለው አንጻር እንደሆነ እንዲታወቅለት ስለፈለገ ነው ያንን አካቶት የነበረው። ከዛ ውጭ እጅግ በጣም ምርጥ ግጥም ነው ለሁላችንም አባቶች ሊሆን የሚችል። ምክንያቱም ከጦርነት ይልቅ ገበያ የሚያስፈራ ምናምን እያለ ነው አባቱን የገለጸው። በዛ ላይ ደግሞ ለአባቱ እንደ ማንኛውም ኢትዮጵያዊ ልዩ ፍቅርና ክብር ያለው ሰው ነው ቦቄ። በአንድ ወቅት የበጎ ሰው ሽልማት ሲሸለም ለእኔ አይገባኝም ሽልማቱን ለመቀበል አልደፍርም፣ አባቴ ግን ይቀበልልኝ እኔን ወክሎ ለሱ ይገባዋል ብሎ ነበረ። ይመቻችሁ። ኢትዮጵያ ትቅደም። አመሰግናለሁ።